እ እሺ አንድ መምህር እንዴት የተሰጠውን ወይ አሳይን የተደረገውን ኮርስ እንዴት ውጤት ማስገባት ይችላል የሚለውን እ ለማየት መጀመሪያ ወደ ዌብሳይቱ ወይም ወደ ፖርታሉ ይገባል። እ ይህንን ሬጂስተር ሲያደርግ በኤስኤምኤስ ወይም ደግሞ በኢሜይል የመጣለትን ሊንክ ማለት ነው። ከዛ ሎጊን ያደርጋል። እ የሬጂስተር ሲያደርግ የተሰጠውን ዩዘርኔም እና ፓስዋርድ አለ። በዛ ዩዘርኔም እና ፓስዋርድ ሎጊን ኦኬ ዩዘርኔም እና ፓስዋርድ በማስገባት ኔክስት ወይም ሳይን ኢን እናደርጋለን። ሳይን ኢን ካደረገ በኋላ ይህንን ይመስላል ዳሽቦርዱ። ሶ ከዚህ ዳሽቦርድ ከተሰጠን ዳሽቦርድ ሲምስ የሚለው ላይ እንገባና ሲምስ የሚለው ከገባን በኋላ እ ውጤት ማስገባት ስለሆነ ማርክ የሚለውን እንመርጣለን ማለት ነው። ማርክ የሚለው ላይ ወደ ታች ስንወርድ እዚህ ጋር እንደምታዩት ማርክ የሚል አለ። ሶ ማርክ ፕራክቲካል ቅድም ዲስትሪቢዩሽን ሰርተናል፣ ኮርስ አሳይን አድርገናል ለዚህ አካውንት። አሁን ቤዛ በሚለው አካውንት ነው የገባሁት። እዚህ ጋር ፕራክቲካል፣ ኢንዱስትሪያል ሶ እነዚህን ሶስቱንም ውጤት ይሞላል ማለት ነው አስተማሪው። ለምሳሌ ናውሌጅ እንሞላለን። ሶ ሁለት ኮርስ አሳይን የተደረገው አንድ መምህር 10 ከሆነ 10፣ ሁለት ከሆነ ሁለት፣ ሶስት ከሆነ ሶስት እዚህ ጋር ይመጣል። ወደ ጎን ስንሄድ እዚህ ጋር ሶስት ነጠብጣቦች አሉ። እዛ ላይ ክሊክ በማድረግ አድ ማርክ እንለውና ኦልሬዲ ማርክ ዲስትሪቢዩሽን ቅድም ስለተሰራ እዚህ ላይ ብዶ የሚያደርገው አዘር የሚለው ላይ ይህንን ፕራክቲካል ናውሌጅ ስለሆነ ከ40 ከ30 እናስገባለን ማለት ነው። ስለዚህ ከ30 ያመጣውን ለምሳሌ 22 የተወሰነውን ልሙላና 22 20 ኦር 25 እንደዚህ እያደረግን እንሞላለን። ልክ ሞልተን ከጨረስን በኋላ የተማሪዎቹን አድ ማርክ እንለዋለን ማለት ነው። ሶ ሳክሰስፉሊ አድ ይሆናል ማለት ነው። ሶ እዚህ ጋር ከ30 ኦልሬዲ ከ30 ብለን ስለሞላ ነው። ከ30 በላይ የሆነ ቁጥር ብትሰጡ አይቀበላችሁ ማለት ነው። ስለዚህ ከ30 ያለውን አድ አድርገን ሞልተን ጨረስን። ሁለተኛ ደግሞ ለፕራክቲካል ከ40 ደግሞ እንሞላለን። የተወሰኑ ተማሪዎችን ለሳምፕል ስለሆነ ሞልቼ ላሳያችሁና ይኸው እዚህ ጋር እንደ ተመሳሳይ እንደምታዩት ይሄ ደግሞ ከ40 ነው። ሶ 50 ብሰጠው አይቀበለኝም። 32 ኦር እዚህ ጋር 23 እዚህ ጋር የፈለጋችሁትን ቁጥር መስጠት ትችላላችሁ። ለምሳሌ ይህንን ሰጥቼ ከዛ አድ እለዋለሁ። ሶስተኛ ደረጃ ላይ ከኢንዱስትሪ ያመጣውን ውጤት ደግሞ ኢንዱስትሪ የሚለው ላይ ክሊክ እናደርግና አሁንም በተመሳሳይ ለአንድ ኮርስ ነው አሁን እየሞላንላቸው ያለ ነው ለተማሪዎች እና አሁንም በድጋሚ ሶስት ነጠብጣቧ ላይ ይገባና አድ ማርክ እለዋለሁ። በተመሳሳይ እንደ ቅድሙ እዚህ ጋር ለምሳሌ 32 ብለው አይቀበለኝም፣ ምክንያቱም ማክሲመም ቁጥሩ 30 ስለሆነ ማለት ነው። ስለዚህ 24 26 ኦር 30 እንደዚህ አይነት ውጤት የሁሉም ተማሪዎች እንሞላለን። እዚህ ጋር ሊስት ኦፍ ስቱደንት በሴክሽን በዛ አሳይን የተደረጋችሁ ሴክሽን ተማሪ ብቻ ነው የሚያመጣላችሁ። ሶ አድ ማርክ እንለዋለን ማለት ነው። የተሞላ ማርክ ማየት ከፈለግን ማርክ የሚለው ላይ እንመለስና ፋይናል ትሬኒ ሪፖርት የሚለው ላይ ክሊክ ስናደርግ ጀስት ማየት ስንፈልግ እዚህ ጋር ያመጡትን ውጤት የተሰጣቸውን እያንዳንዱን ነገር እዚህ ጋር ማየት እንችላለን። እንደ ቅድሙ አድ ያለውም ኦልሬዲ ቪው ስለፈለግን ቪው እናደርገዋለን። ይኸው እንደምታዩት እዚህ ጋር የተሰጣቸውን ውጤት እንደዚህ አድርጎ ኢኒሽናል አሰስመንት ከ30 እና ከ40 የሞላ ነውን፣ ከዛ ደግሞ ኢንዱስትሪያል አሰስመንት ደግሞ ከ30 ደምሮ ከነ ግሬዱ ከነ ምናምኑ ያመጣልናል ማለት ነው። ስለዚህ ግሬድ ሰብሚት የምናደርገው እንደዚህ አድርገን ነው። ማንኛውም አስተማሪ በዚህ መልኩ ግሬድ ሰብሚት ማድረግ ይችላል ማለት ነው። እሺ ሌላ እዚህ ጋር ይኸው እንደምታዩት በጣም ብዙ ሳብ ሜኒዎች ነው ያሉት። በዚህ ጋር በራይት በኩልም ብዙ ሳብ ሜኒዎች አሉ።
በግራ በኩልም እንደዚህ ሳብ ሜኒዎች አሉ። አሁን ውጤት ማስገባት ብቻ ስለሆነ ሌሎቹንም በተመሳሳይ በሌላ ስልጠና ወይም ደግሞ በሌላ ቪዲዮ እዚህ ላይ ያሉትን እንዴት አሳይመንት እንዴት እ፣ መስጠት እንችላለን፣ አቴንዳንስ ትሬን እንዴት እንይዛለን፣ ኤግዛም ስኬጁል እንዴት እናደርጋለን፣ አሳይመንት እንዴት ስኬጁል እናደርጋለን የሚለውን በኋላ በዝርዝር በስልጠና የምንሰጥበት ይሆናል። ስለዚህ አጠቃላይ ይህንን ነው የሚመስለው። ስላዳመጣችሁኝ አመሰግናለሁ። ኤኒ ኮሽን ካለ ኮንታክት ማድረግ ትችላላችሁ። አመሰግናለሁ።